አቶ ልደቱ አያሌው ወደ ኢትዮጵያ እንዳይገቡ መከልከላቸው ተሰማ። ፖለቲከኛ ልደቱ አያሌው በአሜሪካ የነበሩ ሲሆን ወደ ሀገሬ እንዳልገባም ተከልክያለሁ ሲሉ ወደ ኢትዮጵያ መጓዝ እንዳልቻሉ ለቢቢሲ ተናግረዋል። ይህ በኢትዮጵያ አየር መንገድ ሊያደርጉት የነበረው ጉዞ በኢትዮጵያ ኤምባሲ በኩል እንደተከለከለባቸው የገለጸላቸው የጉዞ እገዳ ቢኖርም በሌላ ሀገር አየር መንገድ አማካኝነት ወደ ኢትዮጵያ እንደሚጓዙም ገልጿል። ወደ ኢትዮጵያ ለመጓዝ ለየካቲት 3 የአውሮፕላን ትኬት ቆርጠው በአትላንታ አየር ማረፊያ ቢገኙ መሳፈር እንዳልቻሉ ነው ያስታወቁት። ለሕክምና በአሜሪካ ከ2 ዓመት በላይ የቆዩት አቶ ልደቱ አያሌው ከአንድ ወር በፊት ገደማ ነው ወደ ኢትዮጵያ እንደሚመለሱና ትኬት እንደቆረጡ ያስታወቁት። የኢትዮጵያ መንግስት በውጭ ሀገራት ሆነው ግጭትን በመፍጠርና የክልልና የፌዴራል መንግስትን በኃይል ለመጣል ተንቀሳቅሷል በሚል ተላልፈው እንዲሰጡ ጥያቄ ከቀረበባቸው ግለሰቦች መካከል አቶ ልደቱ አያሌው አንዱ መሆናቸው ይታወሳል። የጸጥታና ደህንነት የጋራ ግብረ ኃይል ሚያዝያ 22 ቀን ባወጣው መግለጫ አቶ ልደቱ አያሌውን ጨምሮ ህገ መንግስታዊ ስርዓቱን በኃይል ለማፍረስና በሽብር ወንጀል ቡድን ውስጥ በህቡ ሲንቀሳቀሱ የነበሩ የተባሉ ግለሰቦችን ሀብት የመቆጣጠር እርምጃም እንደሚወስድ አሳውቆ ነበር። ከ2 አስርት ዓመታት በላይ በተቃዋሚ ፓርቲ አመራርነት ተጠቃሽ ከሆኑ ፖለቲከኞች መካከል የሆኑት አቶ ልደቱ ወደ አሜሪካ ተጉዘው የቆዩት ለሕክምና ክትትል ነበር። በመንግስት በኩል እንደሚፈለጉ የተገለጸው ከሀገር ውጭ በነበሩ ጊዜ ነው። ከጽንፈኛና ሽብርተኛ ኃይሎች ጋር በመስራት በሀገሪቱ ውስጥ ቀውስ እንዲፈጠር ተደራጅተው እየሰሩ ናቸው ከተባሉ በርካታ ተጠርጣሪዎች መካከል የሆኑት አቶ ልደቱ በመግለጫው ስማቸው ተጠቅሶ በቀረበባቸው ውንጀላ ላይ ክስ የሚመሰረት ከሆነ ወደ አገር ቤት እንደሚመለሱ ለቢቢሲ በወቅቱ መናገራቸው ይታወሳል። ኢትዮጵያ በአስቸጋሪ ሁኔታ ውስጥ ትገኛለች ያሉት አቶ ልደቱ አስፈላጊ የሆነውን የሕክምና ክትትል ማድረጋቸውን በመግለጽ ወደ ኢትዮጵያ ተመልሰው በሀገር ቤት ሆነው የሰላማዊ ፖለቲካ እንቅስቃሴን ለማድረግና የሚመጣውን ሁሉ ለመቀበል መወሰናቸውን ከአንድ ወር በፊት ባሰራጩት ዝርዝር ጽሑፍ ገልጸው ነበር። ይህንን ተከትሎ የጉዞ ትኬታቸውን ከኢትዮጵያ አየር መንገድ ቆርጠው በአሜሪካ የነበራቸውን ቆይታ በማጠናቀቅ ሰኞ የካቲት 3 ቀን ማለዳ ወደ አትላንታ ዓለም አቀፍ አውሮፕላን ማረፊያ ቢያቀኑም ግን ወደ ሀገራቸው ለመጓዝ ሳይችሉ መቅረታቸውን ተናግሯል። ትኬቱ የተረጋገጠ ነው፣ ፓስፖርቴም ለሚቀጥሉት 11 ወራት የሚያገለግል ነው ሲሉ ለቢቢሲ የተናገሩት አቶ ልደቱ ነገር ግን አየር ማረፊያ ሲደርሱ በአሜሪካ የኢትዮጵያ ኤምባሲን አነጋግረው ልዩ ፍቃድ ካላገኙ መጓዝ እንደማይችሉ እንደተነገራቸው ገልጸዋል። አየር ማረፊያውን ደርሼ ቦርዲንግ ፓስ ሊሰሩልኝ ሲሞክሩ ሲስተሙ እምቢ አላቸው። እገዳ እንደተጣለብኝ ሲነግሩኝ ስራ አስኪያጁን አግኝቼም አነጋገርኩ በማለትም አስረድተዋል። አክለውም ስራ አስኪያጁ የተሰጣቸው ምላሽ እገዳ ስለተጣለብህ እኛ ምንም ማድረግ አንችልም የሚል እንደሆነ ጠቁመው አሜሪካ ለሚገኘው የኢትዮጵያ ኤምባሲ አመልክተህ በእነሱ በኩል እገዳው ካልተነሳልህ መብረር አችልም በማለትም እንደከለከሏቸው ነው ለቢቢሲ ያስታወቁት። የፓስፖርታቸው የአገልግሎት ጊዜ አለማብቃቱን አስፈላጊውን የጉዞ ትኬት በጊዜው ቆርጠው መያዛቸውንና የሀገሪቱን ዜጋ መሆናቸውን ቪዛ እንደማያስፈልጋቸው የሚናገሩት አቶ ልደቱ የተጣለባቸው የጉዞ እገዳ ምክንያቱ ምን እንደሆነ ለማወቅ እንዳልቻሉም ተናግረዋል። ከኤምባሲ ጋር የሚያገናኝ ነገር የለም፣ ስልክ ደውዬ ለተለያዩ አገልግሎቶች ድረገጾችን ይጎብኙ የሚል ምላሽ እንጂ የሚነሳልኝን ነገር አላገኘሁም። የአምባሳደሩን ጸሐፊ ስልክ ላይም ደውዬ እንዲሁም አልተነሳም ሲሉም ገልጸዋል። ፖለቲከኛው አቶ ልደቱ ለጉዳዩ እልባት ለማግኘት የኤምባሲውን ድረገጽ ጎበኘው የእሳቸውን ጉዳይ በሚመለከት መፍትሄ የሚሰጥ አማራጭ አለማግኘታቸውን ተናግረዋል። የኔ ጉዳይ የቪዛ ጥያቄ አይደለም፣ የፓስፖርት እድሳት ጉዳይ አይደለም፣ የኔ ጉዳይ በረራ መከልከል ነው። ለነገሩ ኤምባሲው የሚመለከተው ነገር እዚህ ድረገጽ ውስጥ የለም ብለዋል። ቢቢሲ ዋሽንግተን ለሚገኘው የኢትዮጵያ ኤምባሲ በመደወል ጉዳዩ ላይ አስተያየታቸውን ለማግኘት ያደረጉት ጥረት ሳይሳካም ቀርቷል። በጸጥታ ኃይሉ ከባድ በሚባል ክስ የቀረበባቸው አቶ ልደቱም በሕክምና ምክንያት ለጥቂት ዓመታት በአሜሪካ የነበራቸውን ቆይታ አጠናቀው ወደ አገር ቤት በመመለስ የሚገጥማቸውን ለመቀበል ከቻሉም በፖለቲካ ውስጥ ለመሳተፍ ያለሙበት ጉዞ ተደናቅፏል። ነገር ግን አቶ ልደቱ በኢትዮጵያ አየር መንገድ በኩል ወደ አገር ቤት ለመግባት ያደረጉት ሙከራ ባይሳካም በቀጣይ በሌላ አየር መንገድ ወደ ኢትዮጵያ እንደሚጓዙ ነው ለቢቢሲ የተናገሩት። በሌላ አየር መንገድ ትኬት ለመቁረጥ እየተዘጋጀው ነው። አዲስ አበባ ስደርስም ደግሞ የሚሆነውን አያለው። ወደ አገር ቤት እንዳልገባ ለመከልከል የሚያስችል ምንም አይነት ሕግም የለም ብለዋል። አቶ ልደቱ በሽብርተኝነት የምፈለግ ሰው አይደለሁም እኔ ሲሉ ወደ ሀገር ቤት ለመግባት እንደተከለከሉ እንዳልገባቸው ይናገራሉ።
መንግስት በኢንተርፖል እናስፈልጋቸዋለን እናስመጣቸዋለን እያለ ሲፎክር ነበር። በገዛ ፍቃዴ ወደ ኢትዮጵያ ሄዳለሁ ስል መቀበል ነበረበት እንጂ መከልከል አይገባውም ያሉት አቶ ልደቱ ከመሄድ የሚመልሰኝ ነገር የለም ሲሉ አቋማቸውን ገልጿል። የጸጥታና ደህንነት ግብረ ኃይሉ ከ2 ዓመት ገደማ በፊት በወጣው መግለጫ ላይ በተለይ በአማራ ክልል ውስጥ ካለው አለመረጋጋት ጋር በተያያዘ በቁጥጥር ስር የዋሉና እየተፈለጉ ያሉ ሰዎችን ዝርዝር በፎቶግራፍ አስደግፎ አሰራጭቶም ነበረ። ይህ መግለጫ ላይ አቶ ልደቱ አያሌውን ጨምሮ ከ10 በላይ ከኢትዮጵያ ውጭ የሚገኙ ተፈላጊዎች መሆናቸውንና እነሱንም በመያዝ ለህግ ለማቅረብ ጥረት እያደረገ መሆኑ ተገልጾ ነበር። ግብረ ኃይሉ እንዳለው እነዚህ የሽብር ኃይሎች ከሚኖሩባቸው ሀገር እና ዓለም አቀፍ ኢንተርፖል ድርጅት ጋር በመተባበር ከመንግስትና ጸጥታ ኃይል ጋር በመሆን ተላልፎ እንዲሰጡ ስራ እየተሰራ እንደሆነም ገልጾ ነበር። አቶ ልደቱ አያሌው በ1997 ዓ.ም ዋነኛ ተቃዋሚ ፓርቲ በመሆን ግዙፍ እንቅስቃሴ ፈጥሮ የነበረው የቅንጅት ለአንድነትና ዲሞክራሲ ጥምረት መስራቾች ፓርቲ ከሆኑት መካከል የነበረው የኢትዮጵያ ዲሞክራቲክ ፓርቲ ኢዴፓ ሊቀመንበር ሆነው ለረጅም ጊዜ መርተዋል። አቶ ልደቱ አወዛጋቢውን ምርጫ ተከትሎ የህዝብ ተወካዮች ምክር ቤት አባል በመሆን ለአንድ የስልጣን ዘመን የቆዩ ሲሆን ከዚያም በኋላ የሀገሪቱ የፖለቲካ መድረክ ላይ ጎልቶ የሚታዩ ወጣት ፖለቲከኛ ሆነው ቆይተዋል። ከ4 ዓመት በፊት አዲስ አበባ ውስጥ የተፈጸመውን የሃጫሉ ሁንዴሳን ግድያ ተከትሎ ከተፈጠረው ግጭትና ተቃውሞ ጋር በተያያዘ ለእስር ከተዳረጉ ፖለቲከኞች መካከል አቶ ልደቱ አንዱ ነበሩ። የቀረበባቸው ክስም በምስራቃዊቷ ቢሾፍቱ ከተማ አመፅን በማበረታታትና ህገወጥ የጦር መሳሪያን በመያዝ ነበረ። ለወራት በስር ላይ የቆዩት አቶ ልደቱ የጤናቸው ሁኔታ አሳሳቢ መሆኑ ሲነገር የቆየ ሲሆን ከስር ከተፈቱ በኋላ ለሕክምና ወደ አሜሪካ ቆይተው ወደ ሀገር ቤት ሲመለሱ ነው እገዳ እንደተጣለባቸው የተናገሩት። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም